ሰላም ቤተሰብ ዛሬ የኢቲ ኤግዛምን ደግሞ ክፍል ሁለትን ይዘንላችሁ ቀርበናል ማለት ነው። ዛሬ የኢቲ ኤግዛም ክፍል ሁለት የሚሆነው እንዴት አድርገን ክፍያ መክፈል እንችላለን የሚለውን ይሆናል ማለት ነው። ወደ አፕሊኬሽኑ ትገባላችሁ። አፕሊኬሽኑ ስትከፍቱ በዚህ መልኩ ይመጣላችኋል። ከዛም ከመጣ በኋላ የራሳችሁ ዩዘርኔምና ፓስወርድ ማስገባት ይጠበቅባችኋል ማለት ነው። አሁን ክፍያውን ለመክፈል ኦልሬዲ ከዚህ በፊት አካውንት ክሬት ካደረጋችሁ እዚህ ላይ ሎጊን የምትለዋን ነው የምትጫኑ። ከዛም ይሄን ከተጫናችሁ ሎጊን የምትለዋን ከተጫናችሁ በኋላ ዩዘር ኔም እና ፓስወርድ ማስገባት ይጠበቅባችኋል። የዩዘር ኔም እና ፓስወርድ ደግሞ እንደምታስታውሱት ለምሳሌ የግሬድ ኤት ልግባና ዩዘር ኔም እና ፓስወርድ ታስገባላችሁ። ዜን እዚህ ላይ ሳይን ኢን የሚለውን ስትጫኑ በዚህ መልኩ ፔጁ ይመጣላችኋል። እዚህ ጋር ቋንቋውን መቀየር ትችላላችሁ። ሌላ ላንጉጅ አለ ማለት ነው። ቋንቋውን መቀየር ትችላላችሁ። ከዚህ ጋር የሚያስከፍለው እንደነገርኳችሁ ኦልሬዲ 200 ብር ብቻ ነው ክፍያው ማለት ነው ለአራት ወር። እሱን ካደረጋችሁ በኋላ በቀጥታ የምትሄዱት ምንድነው ከዚህ ጋር የምትከፍሉበትን የባንክ አካውንት ኮፒ ማድረግ ትችላላችሁ። ኮፒ አድርጋችሁ ቁጥሩን ማለት ነው ዳይሬክትሊ መውሰድ ትችላላችሁ። ይህን ካደረግን በኋላ ለምሳሌ እዚህ የንግድ ባንክ ከሆነ እዚህ ላይ ኮፒ የሚለውን ትጫናላችሁ። ኮፒ የሚለውን ከተጫናችሁ በኋላ በቀጥታ የምትሄዱት ወደ የትኛው ነው? ወደዚህኛው ፔጅ ጌቱ ፉል አክሰስ ሰሚት ፔመንቱን ክፍያ የምትከፍሉበትን ነገር ለመክፈል የሱን መጫን ትችላላችሁ። ወይም ደግሞ እዚህ ጋር መጨረሻው ጋር እዚህ ጋር ስትመጡ ፔመንት የምትከፍሉበትን አማራጭ ያመጣላችኋል። እሱም ልክ ስትጫኑ ወደዚህኛው ፔጅ ይመጣል ማለት ነው። እኛ እንዳልኳችሁ ቅድም 200 ብር ነው የአራት ወር ክፍያ። ይሄም ከመጣችሁ በኋላ ወደ ታች ትወርዳላችሁ። እነዚህን ሙሉ አክሰስ ታደርጋላችሁ ማለት ነው። የምትከፍሉበት ባንክ የትኛው ነው የሚለውን እዚህ ጋር በቅድሚያ ንግድ ባንክ ከሆነ የንግድ ባንክ የሚለውን አንድ ጊዜ ቲክ ማድረግ ይጠበቅባቸዋል። አቢሲኒያ ከሆነ አቢሲኒያ፣ ለምሳሌ የንግድ ባንክ ክፍያ ከሆነ የንግድ ባንክ የሚለውን ቲክ ማድረግ ይጠበቅባቸዋል። ቲክ ካደረጋችሁ በኋላ እዚህ ላይ ራይት ምልክት አለ ማለት ነው። ከዛም በኋላ ወደ ታች ትወርዳላችሁ። ከዛ እዚህ ላይ የራሳችሁ ስም ይመጣል ዲፎልቱ ማለት ነው። ኢሜይሉ እዚህ ጋር ይመጣላችኋል። ያስገባችሁበት አካውንት ቁጥር ከዚህ ጋር ታስገባላችሁ፣ የአካውንት ቁጥሩን ማለት ነው። እዚህ ላይ አካውንት ቁጥር ታስገባላችሁ። ለምሳሌ ሳምቲንግ ኢንቴነርስ ቁጥር ማለት አካውንት ቁጥር፣ የአካውንት ቁጥር ኔሙ ማን ነው የሚለውን ነገር አበበ ከሆነ አበበ ብላችሁ ትጽፋላችሁ። ከዛ የሪፈረንስ ነምበር ደግሞ እዛው ደረሰኙ ላይ አለ የተቀመጠ ቁጥር ማለት ነው። ለኤግዚስ ልክ እንደዚህ አይነት ቁጥሮች አሉ። እነሱን ሪፈረንስ ነምበር ታስገባላችሁ። ከዛም በኋላ አፕሎድ ፔመንት ሪሲት ማለት ነው ስክሪንሾቱን እዚህ ጋር ማስገባት ይጠበቅባችኋል። ይሄ ነው እንግዲህ ዋናው ነገር ማለት ነው። የከፈላችሁበትን የክፍያ ደረሰኝ አፕሎድ ቹዝ ታደርጋላችሁ። ቹዝ ካደረጋችሁ በኋላ ወደ ፎቶ ትገባላችሁ። ከዛም በኋላ የክፍያ ደረሰኝ ወዳለበት ትገባላችሁ ማለት ነው። ወደ የክፍያ ደረሰኝ ወዳለበት ትገባላችሁ። ለምሳሌ እዚህ ጋር እንደምታዩት ይሄ የአዋሽ ባንክ የክፍያ ደረሰኝ ነው። በዚህ መልኩ ታድርጋላችሁ። ይሄን ካደረግን በኋላ እዚህ ጋር አንዳንድ የምጽፉት ነገር ካለ መጻፍ ትችላላችሁ። ኢንፎርሜሽን ማለት ነው። እዛም መጨረሻ ላይ ከዚች ጋር ይቺ ሰሚት የምትለዋል ፎር አፕሮቫል የምትለዋን ነገር አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። እኛም ተከታትለን በደቂቃዎች ውስጥ አፕሮቭ እናደርግላችኋለን ክፍያውን አይተን ማለት ነው። ከዛም እናንተ ወደ ፈተናው ገብታችሁ መፈተን ትችላላችሁ ማለት ነው። ከዛም በኋላ ይህንን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ያው አሁን ሰሚት እያደረግን ነው። ፕሮሰሲንግ ዩር ፔመንት ማለት ነው። አሁን የክፍያ ፔመንቱን ፕሮሰስ እያደረገ ነው። ኦልሬዲ ምን ይላል ማለት ነው። ክፍያውን ኦልሬዲ እንደላካችሁ ከዚህ ጋር ልኮላችኋል ማለት ነው። በኢሜይላችሁ ምናምን እንደዚህ እንዲደርሳችሁ ምናምን ማድረግ እንችላለን። እዛ ውጭ ግን ከተወሰኑ ደቂቃዎች በኋላ ብትገቡ እናንተ አውቶማቲካሊ ክፍያውን አፕሮቭ እናደርግላችኋለን ማለት ነው። ከዛም በኋላ አለቀ ማለት ነው። ስለዚህ አሁን የፔመንት ሁኔታውን ኦልሬዲ ስለላካችሁ ክፍያ የሚለውን ጨርሳችኋል፣ ወይም ደግሞ ክፍያ ልካችሁ ጨርሳችኋል ማለት ነው። ከዛም በኋላ
እንዴት አድርጋችሁ መጠቀም ትችላላችሁ የሚለውን ነገር እናሳያችኋለን። ወይም ደግሞ አፕሩቭ ስናደርግላችሁ እናንተ ፉል አክሰስ ታገኛላችሁ ማለት ነው። በዚህ መልኩ አድርጋችሁ ክፍያውን መላክ ትችላላችሁ ማለት ነው። በቀጣይ ደግሞ እንዴት አድርገን መጠቀም እንችላለን የሚለውን ደግሞ ሶስተኛውን ቪዲዮ ይዘንላችሁ ስለምንቀርብ እንድትከታተሉት በዚህ አጋጣሚ ለመጋበዝ እሞክራለሁ፣ ወይም ደግሞ ለማሳሰብ ማለት ነው። እናመሰግናለን።